ግን እሱ በጣም ጎዳኝ። አውፋላልሹ እንዴት አፈለዋለሁ? እንዴት እኔ አሁን እግሬ ምናምን ባሳይሽ አረብ ሀገር ምኖር ሴት አልመስልሽም። ጫማ አላገኘውም። ይሄ ጫማ የለበስኩት ምናምን ያሰሪ ልጅ ሰታኝ ነው። አመት ከአራት ከሄድኩ በኋላ አራት አመት ከአራት ወር ሰርቻለሁ። የራሴ የገዛሁት ነገር የለም። ልብስ የለኝም ከምገርምሽ ምለብሰው ማለት ነው። ግን እንዴት ብዬ አፍል በለው። አንዳንዴ እላለሁ የኔ አላህ የተለየ ነው እንዴ እላለሁ። ያንተ አላህ የተለየ ነው፣ የኔ ሳላህ ምን ነው? ምን ወንጀል ሰርቼ ይሆናል እንደዚህ መሆን? ለምንድን ነው እንደዚህ መሆን ብዬ ጠይቀዋለሁ ለራሴ። እንቅልፍ አልተኛም። ንጋ ስለው አይነጋም። ቀን እንኳን ምናምን ማትወደኝ ሰው ቤት ጋር ሄጄ እንትን እላለሁ። አንዳንዴ ዝም ብዬ እዞራለሁ በቃ። ግን ማታ ከመሸ በኋላ ወደ ቤት ይነጋባለሁ። ወንድሞቼ ጋር ተነስቼ ቁጭ እላለሁ። አይነጋልኝም። ጠይቃለሁ አላህን፣ ለምንድን ነው በደልከኝ እንደዚህ? አንዴ እናቴ ወሰድከብኝ፣ 4 ወብርሽን ሆኛለሁ፣ ግን ለምን ብዬ እለዋለሁ። ሌሊት ተነስቼ ምናምን ውጭ ላይ ወጥቼ ቁጭ እላለሁ። የወንድሜ ሚስት ምናምን ትለኛለች፣ ፊትሽ አባበጠ ትለኛለች። በቃ ከባድ ነው። በአሁን ሰዓት ምናምን ራሴን ያስጠላኛል። በቃ በአሁን ሰዓት ደግሞ ያው እናት ስትኖርሽ ምንም አይከፋሽም። እናትሽ እንደዚህ ይበላሽ አይዞሽ ያልፋል። አሁን እኔ ልብስ የለኝም ምቀያየረው። ግን አሁን ሰሞኑ እሱ ሲወጣ ምናምን የጫማ አይነት የልብስ አይነት እሱን ታይዋለሽ በርቀት። እሱ ደልቶታል፣ ተስማምቶት ነው የሚኖረው። አዎ እንዴ እኔ እንዴ እንዳልኩሽ አጎቱ መጥቶ አስታርቀን አላልኩሽ? ሱቁ የዛኔ ጠቼ ላይ ነበር። በአሁን ሰዓት ደግሞ የራሴን ጠይቀዋለሁ። ለማንም አልጠይቀው። የዛኔ አጎቱ መጥቶ የጠየቀኝ ከገጠር ምናምን ይዞት የመጣ ፏድ የዛኔ ምንም ስላላያዘ ነው፣ ምንም ነገር እጁ ላይ ስለሌለ ነው መጥቶ ታረቁ ያለን። ዛሬ ስኔ በሰው አድርሽ ከልብስ ልብስ ምናምን ቀይሩ፣ ከጫማ ጫማ ቀይሩ። ሱቁ አሁን ስልኬ ላይ አለ። ፎቶ አለሽ? አለ። እስኪ ቆይታ ስልኬ ላይ አለ። ያንን ሱቁ ማከፋፈያ ነው የሚመስለው። ያንን ሀብት ምናምን ይዞ እኔ ባዶ እጄ ስለቀረው አባቱም አልደወለልኝም። ወልደናን ተቀላቅለናል። ኒካችሁን አብርዳችኋል? ያው እሱ ፈትቼሻለሁ ነው ያለኝ። ያኔማ 2 አለባችሁ ተብሎ 2 አለ። ከዛም በኋላ አልተፋታንም፣ አልተገናኘንም። አልሽ እኮ ነው አይደል? ሸሪያ ሄደሻል። አቅም የለኝም። ዛሬ እንኳን ልከሰስብቲ ፍርድ ቤት ብትይጂ አቅም ይጠይቃል። ግን እኔ አሁን በዚህ የታመምኩ ነው፣ አላህ በሚያውቀው ማለት ነው። ወገቤ ቁጭ ብዬ አልነሳም። አንዳንዴ ጉልበቶቼ ምናምን እንደዚህ ጭምድድ አድርጌ ቁጭ አልልም። ግን ሀገሬ ለቅቄ ስወጣ ምናምን ደህና ሆናለሁ። ሀሳብ ስለሚኖርብሽ እኮ ነው።